ጥላ ስውር ደባ እጮኛና ትዳር አልባ ሆነዋል። በተለይ ሲለመኑ ማግባትና መውለድ እየቻሉ ሩካቤ ስጋና ትዳርን በመጥላት ጊዜያቸውን አሳልፈው ሲነቁ በተስፋ መቁረጥ ስሜት በቀላሉ ሲወድቁ ይስተዋላሉ። ከዚህ በኋላ ከእናት አባት ከወንድም እህት ጋር መስማማት መግባባት ከሆነ በቤተ ክርስቲያናችን ቀኖና መሰረት ባልና ሚስት በአጽዋማት በግዝት በዓላት በሁለቱ ሰንበታት ማለትም ቅዳሜና እሁድ እንዲሁም ዓርብ ረቡዕም ሩካቤ መፈጸም አንችልም። ይህም የሆነበት ምክንያት ለነፍሳችን እንድናደላ በመንፈሳዊ ሕይወታችን እንድንበረታና በመንፈሳዊ አገልግሎት የሚገኘውን ሰማያዊ ጸጋ እንዳለ ሩካቤ ስጋን እንድንፈጽም በማድረግ በቅዱስ ቁርባን የምናገኘው መለኮታዊ ጸጋ እንዳናገኝ ቤተክርስቲያን እንዳንሄድ ብንሄድም የኃጢአተኝነት ስሜት እንዲሰማን በማድረግ በዓላትን፣ ሰንበታትን፣ አጽዋማትን እንድንሽር በማድረግ መንፈሳዊ ቀውስ ውስጥ ይከተናል። ከዓይን የራቀ ከልብ እንደራቀ ነው። አምላክ አሜን። በውጭም በሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻርቃን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ስምንት ደግሞ ሩካቤ ስጋን የሚያስጠላና የሚያስወድድ አይነ ጥላ በሚል ርዕስ የወጣቶች የእጮኛሞችና የባለትዳሮች ትልቅ ችግር የሆነውን እንመለከታለን። የቅዱሳን አባቶቻችን አምላክ ሚስጥሩን ይግለጽልን። አጋንንት የሰው ልጅን በዝሙት የመፈተን የሺዎች ዓመታት የልምድ ታሪክ አለው። ስለዚህ በል ሲለው ሩካቤ ስጋን ያለ ሕግ ያለ ገደብ እንድንፈጽም ያደርገናል። ሲለው የሩካቤ ፍላጎታችንን በመግደል ያሳንፈናል። የሰው ልጅን ሕጋዊ ባልሆነ ፍትወት የሚፈትነው አጋንንት የዝሙት አጋንንት ይባላል። ይህ አጋንንት ዋና ዓላማው በዝሙት ቅድስናችንን ድንግልናችንን እንድናጣ የማድረግን ስራ ነው የሚሰራው። መንፈሱ ብዙዎቻችንን በለበስነው ስጋና በሰዎች ላይ ተሳፍሮ በመምጣት መጥቶም በመፈተን ይጥለናል፣ ጥሎናልም። የዝሙት አጋንንት ከጋብቻ በፊትና በትዳር ላይ ያለነውንም እንድናመነዝር በብዙ ስልት ይዋጋናል። ፈሪሃ እግዚአብሔር ከሌለን መንፈሳዊታችን በጾም በጸሎት የጠነከረ ካልሆነ በቀላሉ የዚህ ክፉ መንፈስ ሰለባ እንሆናለን። የወለላይቱ እመቤት ልጆች ከዚህ ከዝሙት አጋንንት በተቃራኒ ያለው የዓይነ ጥላ አጋንንት ደግሞ ሁለት አይነት የሩካቤ ስጋ የፈተና መገለጫዎች አሉት። አንደኛው እጮኛ መያዝ ብሎም ማግባት እንፈልግና በዚህ መልካም ሐሳብ ስንጠመድ ዓይነ ጥላው እግዚአብሔር የሰጠንን የፍትወት ጸጋ እንደ ጸያፍና ኃጢአት በማሳሰብ ሩካቤ ስጋን ገና ስንፈጽመው ሳይሆን ስናስበው እንድንጠላ ያደርገናል። ዓይነ ጥላው ይህንን የሩካቤ ጠልነት ባህሪም በውስጣችን በማስረጽ እጮኛ ትዳር ሲባል እንዲያንገሸግሸን ያደርገናል። በዚህም የእጮኝነትና የትዳር ሕይወትን እንድንፈራ ብሎም እንድንጠላ ያደርገናል። ሩካቤ ስጋንና ትዳርን የሚጠላ ዓይነ ጥላ ያለባቸው ሰዎች የራሳቸው የሆነ ዓይነ ጥላ መገለጫዎች አለባቸው። እነዚህም እጅግ በጣም አይናፋር ናቸው። ይፈራሉ። ስለ ሩካቤ ሲነሳ ማውራት አይፈልጉም። ፍጹም ብልግና ይመስላቸዋል። ማግባት እፈልጋለሁ ግን ሩካቤ ስጋን መፈጸም እፈራለሁ አልችልም ሲሉ ይሰማሉ። ሩካቤን ከመጥላታቸው የተነሳ የሚወዱትንም ሰው ይጠላሉ። እነዚህ ሰዎች ሩካቤን ቢጠሉም ሩካቤን ስለጠሉ ገዳም ገብተው መንኩሰው አይታዩም፣ አይመንኑም። ግን ሩካቤን ባላወቁት መንገድ ወይም በዓይነ ጥላው ምክንያት ይጠሉና ቤተሰብ ለምን ጓደኛ አትይዥም አትይዝም፣ ለምን አታገቢም፣ ለምን አታገባም ሲባሉ የራሳቸውን የህይወት ፍልስፍና በመናገር ከቻሉ ሰው ለማሳመን ይጥራሉ፣ ካልቻሉ በራሳቸው የህይወት ፍልስፍና ይኖራሉ። ይህ ሁሉ ጠንቅ ዓይነ ጥላው መሆኑን ዓይናቸው ስላልተከፈተ አያዩም። እዚህ ላይ መረሳት የሌለበት ጉዳይ የተደፈሩ ሴቶች፣ ስለ ሩካቤ ስጋ መጥፎ ገጽታ እየተነገራቸው ያደጉ ሰዎች ሩካቤ ስጋን አምርረው ሊጠሉ ይችላሉ። የሚያሳዝነው እጮኛ፣ ትዳር፣ ሩካቤ ስጋን የሚጠሉ ሰዎች የሚባንኑት ለምን አላገባሁም ለምን አልወለድኩም የሚሉት ዓይነ ጥላቸው ነገሮችን ሁሉ አሳልፎ እድሜያቸውን በከንቱ ካሳለፈ በኋላ ነው። ያኔ መንቃት ሳይሆን አጉል መቆጨት ነው የሚሆነው። በዚህ ፈተና ስንት እህት ወንድሞቻችን ህይወታቸውን ተነጥቀዋል። በዚህ ዓይነ ጥላ ስውር ደባ እጮኛና ትዳር አልባ ሆነዋል። በተለይ ሲለመኑ ማግባትና መውለድ እየቻሉ ሩካቤ ስጋና ትዳርን በመጥላት ጊዜያቸውን አሳልፈው ሲነቁ
በተስፋ መቁረጥ ስሜት በቀላሉ ሲወድቁ ይስተዋላሉ። ከዚህ በኋላ ከእናት አባት ከወንድም እህት ጋር መስማማት መግባባት አይችሉም። የበታችነት ስሜት ይጫናቸውና ፍቅርና ሰላም አልባ ይሆናሉ። በሆነው ባልሆነው ይቆጣሉ፣ ይነጫነጫሉ፣ ራሴን አጠፋለሁ ሲሉ ይሰማሉ። በዚህም በየትኛውም ህይወታቸው ስኬታማ አይሆኑም። ለምንና ለማን እንደሚኖሩ ግራ ይገባቸዋል። በአይነ ጥላ መንፈስ ህጋዊ ሩካቤና ትዳርን የሚጠሉ ሰዎች ትልቁ ችግራቸው ለህይወታቸው መበላሸት፣ ስኬት መጥፋት እግዚአብሔርን ተጠያቂ ያደርጋሉ። እግዚአብሔር የሰጣቸውን ግን አይነ ጥላው የነጠቃቸውን ህይወት እግዚአብሔር እንዳጨለመባቸው እንደነሳቸው ያስባሉ። የዚህ ፈተና ውጤት በመንፈሳዊ ህይወታቸውም ላይ ትልቅ ፈተና ተጽዕኖ ያመጣባቸዋል። አይነ ጥላ እግዚአብሔር ባርኮና ቅዱስ የሰጣችሁን ህጋዊ ሩካቤና ትዳር እንድትጠሉ ሲያደርጋችሁ ቆም ብላችሁ አስቡ። በራሱ ግን የእናንተ በመሰለ ሐሳብ የነገን የትዳር ህይወት ሊነጥቃችሁ ይችላልና መንቃትና መጸለይ አንዱ መፍትሄ ነው። አንዳንዶቹን ወደው አፍቅረው ወደ ትዳር ይገባሉ። ያገቡትን ሰው እየወደዱ ከእርሱ ጋር ግን ሩካቤ ስጋን መፈጸምን ይጠላሉ። ቢፈጽሙም ጣዕመ ሩካቤ ምን እንደሆነ አያውቁም። ይህ ነገር ሲደጋገም በሩካቤ ስጋው ምክንያት አለመደሰት ብሎም አለመግባባት ሲፈጠር ትዳራቸውንና የሚወዱትን ሰው ይጠላሉ፣ ያጣሉ። ከመጋባታቸው በፊት በትዳራቸው ሩካቤ ስጋ እንደሚኖርና የደስታቸው አንድ አካል አድርገው አስበው ነው የሚያገቡት። ካገቡ በኋላ ግን ሩካቤው ጣዕመ ቢስ ይሆንባቸዋል። ይህ ሁሉ አይነ ጥላው ጣዕመ ሩካቤያችንን ለማቀዝቀዝ፣ ፍቅራችንን ለማደብዘዝ ብሎም ትዳራችንን ለማፍረስ የሚጠቀምበት ያልነቃንበት የውጊያ ስልት ነው። ሁለተኛው ደግሞ በተለይ በቅዱስ ቁርባን የተጋቡትን ለመፈተን የሚጠቀምበት ዘዴው ነው። በቅዱስ ቁርባን የተጋባን ከሆነ በቤተ ክርስቲያናችን ቀኖና መሰረት ባልና ሚስት በአጽዋማት፣ በግዝት በዓላት፣ በሁለቱ ሰንበታት ማለትም ቅዳሜና እሑድ እንዲሁም ዓርብ ረቡዕም ሩካቤ መፈጸም አንችልም። ይህም የሆነበት ምክንያት ለነፍሳችን እንድናደላ በመንፈሳዊ ሕይወታችን እንድንበረታና በመንፈሳዊ አገልግሎት የሚገኘውን ሰማያዊ ጸጋ እንዳናጣ ነው። ባልና ሚስት ለምሳሌ በሰንበት ሩካቤ ስጋ ቢፈጽሙ በመሸማቀቃቸው ሰንበትን በመሻራቸው ዕለቱን ቤተክርስቲያን ላይሄዱ ይችላሉ። ግን እንደ ስርዓቱ ባልና ሚስት በሰንበት ሩካቤ ስጋን መፈጸም ሳይሆን ቢሆን ሁለቱም ወይም ከሁለት አንዳቸው ቅዱስ ቁርባን ሊቀበሉ ካልሆነም ልጆቻቸውን ሊያቆርቡ፣ ልጆች ከሌሉም ቤተክርስቲያን ሄደው ሊያስቀድሱና ቃለ እግዚአብሔር ሊሰሙ ይገባል። ታዲያ አይነ ጥላው ይህንን በረከት ለማሳጣት ከሁለት አንዳቸውን በፍትወት በመፈተን በዕለተ ሰንበት ሩካቤ ስጋን በማስፈጸም ሰንበትን ያሸራቸዋል። ሌላው በባል ወይም በሚስት ላይ ያለው አይነ ጥላ በእነሱ መንፈሳዊ ሕይወትና ትሩፋት እየተቃጠለ ሰላምና ምቾት ያጣል። ባልና ሚስት በጾም በጸሎት በስግደት ሲበረቱ አጋንንቱ አጋንንታዊ አቅም ያጣል። ስለዚህ ይህንን ስለሚያውቅ ነገ መንፈሳዊ ሕይወታቸውን ለማዳከም ብሎም ለማስተው ሩካቤ ስጋን እንደ አንድ ውጊያ ይጠቀምበታል። በአጽዋማት፣ በበዓላት፣ በሰንበታትና በግዝት በዓላት የሩካቤ ስጋ ፍላጎታችንን በማስነሳት በትዳራችን ላይ የሩካቤን ስጋ ቀኖናን እንድንጥስ ያደርገናል። እኛም ይህ ነገር ሲደጋገም በግል ጸሎታችን መዳከም ብሎም ወደ መተው እንዲሁም ከትልቁ ከቅዱስ ቁርባን ሕይወት እንድንርቅ ያደርገናል። የወለላይቱ እመቤት ልጆች ስንቶቹ ይህንን ያጋንንት የፈተና የውጊያ ስልት ስላላወቁ የሰርጋቸው ቀን ቆርበው የስጋ ፍትወት ለመንፈሳዊ ሕይወት እንቅፋት እየሆነባቸው ደግመው ቅዱስ ቁርባን ሳይቀበሉ የሚኖሩ ብዙ አሉ። የቆረቡትም ከጊዜ በኋላ በመጣ በስጋ ፈተና ምክንያት በመንፈሳዊ ሕይወታቸው ዝለው ከቅዱስ ቁርባን ተከልክለው ያለ ሰማያዊ በረከት ይኖራሉ። ስለዚህ አይነ ጥላው በትዳር መሃል እላፊና ገደብ የለሽ ሩካቤ ስጋን እንድንፈጽም በማድረግ በቅዱስ ቁርባን የምናገኘው መለኮታዊ ጸጋ እንዳናገኝ፣ ቤተክርስቲያን እንዳንሄድ፣ ብንሄድም የኃጢአተኝነት ስሜት እንዲሰማን በማድረግ በዓላትን፣ ሰንበታትን፣ አጽዋማትን እንድንሽር በማድረግ መንፈሳዊ ቀውስ ውስጥ ይከተናል። ከዓይን የራቀ ከልብ እንደራቀ ነው። እኛም በፍትወት ምክንያት ከቅዱስ ቁርባን ከቤተ ክርስቲያን ከጸሎት ስንርቅ በአንድም በሌላም ከእግዚአብሔር ነው የምንርቀው። ስለዚህ አይነ ጥላው አንዳንዶችን ትዳር እንዳይዙ ገና ለገና ሩካቤ ስጋን ሲያስቡ ትዳርን እንዲጠሉ ያደርጋል። በሌላ መልኩ ደግሞ በትዳር መሃል ያሉትን ሩካቤ ስጋቸውን ለፈተናና ለመንፈሳዊ እንቅፋትነት ይጠቀምበታል። ስለዚህ የተሸከምነው ስጋ እንደ ሰጋር ፈረስ ነው፣ ወደ ፈለገው አቅጣጫ ሊጋልበን ብሎም ብዙ መንፈሳዊ ጸጋና በረከት ሊያሳጣን ይችላል። እዚህ ደካማ ስጋችን ላይ ደግሞ አጋንንት ሲጨመርበት በእሳት ላይ ቤንዚን እንደመጨመር ነውና
አይነ ጥላው በግልጽና በስውር እየፈተነን መንፈሳዊ የትዳር ሕይወታችንን እንዳያመሰቃቅል ለስጋችን ልጓም ልናበጅለት ይገባል። ወዳጆቼ አጋንንት ባለትዳሮችን ከሁለት አንዳቸውን በፍትወት ሲፈትን ሚስት ወይም ባል ደክሞኛል፣ ጥሩ አይደለም በማለት ቀኖና ቤተክርስቲያንን ላለመጣስ ሩካቤል ለመከላከል ሲጠቀሙ ውሻ በቀደደው ይሆንና ይህን አለመግባባት አጋንንቱ በመጠቀም ለማጣላትና ለመለያየት ሊጠቀምበት ይችላል። ምክንያቱም ሩካቤ ስጋን መከልከልን እንደ መብት መነጠቅን ያስቆጠራልና። ባለትዳሮች መሃል የሩካቤ ስጋ ነገር እንደ እህል ውሃ ስለሆነ ፈረንጆቹ ሴንሲቲቭ እንደሚሉት በጣም ስስና ቅርብ የሆነ ስሜት ስለሆነ ትልቅ መኳረፊያና መለያ ሊሆን ይችላል። ስለዚህ ሳይቃጠል በቅጠል ነውና እጮኛ ለመያዝ አስባችሁ ነገረ ሩካቤው ካስጠላችሁ በትዳር ሆናችሁ ህጋዊ ሩካቤ ስጋ ፈተና ከሆነባችሁ እባካችሁ በመንፈሳዊ አእምሮ አስቡበት። ህገ ሩካቤና ትዳርን በአይነ ጥላ ምክንያት ጠልታችሁ የተቀመጣችሁም አስቡበት። እድሉ የተቃጠለባችሁ ደግሞ ወደ እግዚአብሔር በጸሎት አመልክቱ። ግን በህይወታችሁ ስለሚደርስባችሁ ፈተና፣ ስለሚበላሽባችሁ ነገር ሁሉ እግዚአብሔርን ተጠያቂ ከማድረግ ተላቀቁና በህይወታችሁ ጣልቃ በመግባት የሚዋጋችሁንና ከህይወታችሁ ጀርባ በመሆን የሚገረግርባችሁን መናጢውን አይነ ጥላ ተመልከቱት፣ ንቁበት። ያኔ እግዚአብሔር ለእናንተ ሺህ የህይወት መንገዶች አሉት። ጠላታችሁን ካወቃችሁበት፣ የፈተና ስልትና የውጊያ ጥበቡን ከነቃችሁበት ለእናንተ አንድ ድል ነው። መፍትሄውም በእናንተና በእግዚአብሔር እጅ ነው። ብቻ ቆም ዞር ብላችሁ ተመልከቱት። መጽሐፈ ጦቢትና ድርሳነ ቅዱስ ሩፋኤል እንደሚነግረን አስማንዲዮስ የተባለው የሁለት ራጉኤልን ወይም የሳራን 7 ባሎች የገደለው አጋንንት የህጋዊ ሩካቤ ፍላጎታችንን አይገልም፣ የትዳር ዕድላችንን አያሳጣም ማለት ትልቅ ሞኝነት ነውና በዚህ በመሰሪያ አይነ ጥላ እንዳትታለሉ አደራ። ንቁበት፣ እወቁበት። ለዛሬ እዚህ ላይ በቃናል። በክፍል 9 ስንፈተ ሩካቤና አይነ ጥላ በሚል ርዕስ የሚሊዮን ወጣቶችና የባለ ትዳሮች ወቅታዊ ችግር የሆነውን እንማማራለን። ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6። ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 21 ቁጥር 31። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕሪ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ የጌታችን የመድኃኒታችን የኢየሱስ ክርስቶስ ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።